ከቴዲ አፍሮ አልበም ኮሜንቶች ውስጥ መሬማ ላይ ያሉትን ደስ የሚሉና አንጀት የሚበሉ ኮሜንቶችን አነብላችኋለሁ። የእህቶቻችንን ድካም በአረብ ሀገር ለምትወክለው መሬማ በደሃ ሀገር ጎጆ ከደሃ እናት ጋራ መኖር ያሳመማት የህይወት ስንክሳር ከጠይም ፊቷ ላይ ውብ ሳቋን የቀማት ያቺው ውበቴ ያፈር ገፍ አባቷን ሰቀቀን ተረርታ ለወንድም ርዛት እራፊ ልታለብስ እሷ እርቃኗን ቀርታ መታሰቢያነቱ ልጇን ከወለደች በአንድ ወር አራስ ልጇን ቤተሰቦቿ ላይ ትታ ለሄደች ጡቷ እየወጠራት አላሰራት ብሎ የልጇን ወተት ሜዳ ላይ ላፈሰሰች ከድሃ ቤተሰብ ተወልዳ እናትና አባቷን እህት ወንድሟን ለማገዝ ትምህርቷንና ልጅነቷን ለኢኮኖሚ ስትል ትታ ለተሰደደች አምሳዬ መሬማና የማርያም ይሁን። የማዳም ገረድ እያሉ ሲሰድቡን ቴዲዬ አንተ ግን ዘፈንክልን፣ ፈጣሪ ጠብቅህ። ለካ ስለኛ የሚያንገበግበው ወንድም አለን። ስሜም መሬማ ያለሁት የመን ሰነአ ነው። 16 ዓመቴ ከምዬ ከሀገሬ ከወጣው ለኔ የተዘፈነ ያክል ነው ያለቀስኩት። አይ ስደት እስኪ ህይወት ተቃንቶ ለሀገርሽ ያብቃሽ በሉኝ። መታሰቢያነቱ የሀገር ጦርነትና ዘረኝነት ትምህርት ጨርሰን ስራተን የቤተሰባችንና የራሳችንን ህይወት ልንለውጥ ብለን ከሀገር ለተሰደድን ለሁሉ ኢትዮጵያውያን ስደተኞች ይሁንልን። ዱባይ ነኝ ቤት እየጠረኩኝ እያለቀስኩኝ የሰማሁት። ሁላችንም አላህ ብሎ የረፍት እንጀራ ይስጠን፣ ለሀገራችን ያብቃን። መሬማ ይህ ሙዚቃ ለውድ ባለቤት የመታሰቢያ ይሁንልኝ። በበረሃ በዱባይ ደምና ላብህን ለኔና ለልጅ የምትገብር የኔ መሬማ ውድ ባለቤቴ የልጅ አምላክ ለውድ ሀገር ያብቃ። እናቴ አረብ ሀገር ሰርታን ያሳደገችኝና እናቴ ያሳለፈችውን ስቃይ እያሰብኩ ነው ይህንን ዘፈን እያዳመጥኩ ያለሁት፣ እያለቀስኩ ነው። አሁን ግን እግዚአብሔር ይመስገን አውሮፓ ገብቼ እናቴ ወደ ሀገሯ መልሼ በሰላም እያኖርኳት ነው። እናቴ ወድሻለሁ። ረጅም ዕድሜ አረብ ሀገር ተሰቃይተው ላሳደጉን እናቶችና እህቶች ቀን 8/08/2018 ጡት አብራኝ ተሻምታ ለጠባችሁ የእናቴ ልጅ የተዘፈነ ያክል ተንገብግቤና አልቅሽ ያለኩላችሁ። አይዞን እህቶቼ፣ ይህ የእናንተ ማስታወሻ ነው። አሁን መጥረጊያን ተደግፌ ተመስጬ እየሰማሁት ነው። የሆነ ቀን ግን ከልጆቼ ጋር ቁጭ ብዬ እንደምሰማው ተስፋ አለኝ። ማስታወሻነቱ በሐሩሩ በረሃ ውሃ ከሞትኩኝ ለእናቴ አትንገሯት ያልከኝ የሰራ በረሃ ጓደኛዬ ዳኒ የት ነው ያለኸው? ወላሂ ለሊት እንደው ከፋኝና ነገሮች ተደራርበውብኝ ምን አለ ቴዲ መጽናኛ ልጅ ቢዘፍንልን የልባችንን ምድማት እያልኩ ነበር። ከቴዲ አፍሮ አልበም ኮሜንቶች ውስጥ የወደድኳቸውና ልቤን የነኩኝን 1-4-5 ኮሜንቶች ላንብብላችሁ። ለልጆቻችን ምናልባት ሀገር ከቆየ የምነግራችሁ አንድ ታሪክ አለ። በሀገር ሆነን ሀገር በናፈቀን ሰዓት የሀገር አርማ ሰንደቅ ከፍ ማድረግ በተከለከልንበት ወቅት ራሱን አሳልፎ ለአውሬ ሰጥቶ የምናፍቃትን የምንወዳትን ሀገር በምናብ የሚያሳየን ድንቅ አርቲስት ነበር። እርሱም ቴዎድሮስ ካሳሁን ቴዲ አፍሮ ይባላል። ይህ ሙዚቃ ዛሬ ጆሮአችንን ብቻ ሳይሆን ነገ ታሪካችንን የሚያክም ነው። በ2060 ወይም በ2070 የምትሰሙት ትውልዶች ወይ እኛ በዚህ ዘመን ይሄንን ጥበብ ስንሰማ ኢትዮጵያዊነት በውስጣችን ደምቆ በፍቅር ሰክረን እንደነበር ወቁ። ቴዲ ማለት ድምፃዊ ብቻ ሳይሆን የዘመን ድልድይ ነው። ልጄ እስቅያስ ይህ የቴዎድሮስ ካሳሁን ቴዲ አፍሮ 6ኛ የሙዚቃ አልበም ሲወጣ አንተ የ2 ዓመት ከ3 ወር ሕፃን ነህ። ልጄ በዚህ ወቅት እኛ ኢትዮጵያውያን በዘር በጎሳ ተለያይተን አንዱ ከአንዱ በመፈራራት ባለመተማመን ነው የሚኖረው። በዛ ላይ የኑሮ ውድነቱን አልቻልነው። በእኛ ዘመን ከቴዲ በቀር ለፍትህ፣ ለፍቅር፣ ለሰላም የቆመ ሰው አልነበረ። ልጄ አደራ የምልህ በእናንተ ዘመን ይህ እንዳይሆን አንተና ጓደኞችህ ሰውን ሰው በመሆኑ ብቻ አቅርቡት። የሀገራችሁን ጥቅም አሳልፋችሁ አትስጡ። አደራ ልጄ። በ8/8ኛው ወር 2018 አባትህ አማኑኤል። የሁለተኛ ዲግሪን የመመረቂያ ጽሑፌን እያደራጀው በምሰራበት የቴክኒክና ሙያ ኮሌጅ ቢሮክራሲ ስር ውስጥ ሆኜ መብራት ስለሚቸግር በስራ ደክሜ ውዬ በስራ እያነገው ለሊት 7 ሰዓት ከ36 ላይ ያደመጥኩት። የድሃ ልጅ ስለሆንኩና አባቴን በጨቅላ ዕድሜ ስላጣሁት አይዞባይ ስለሌለኝ የኑሮ ውድነቱን በጣም ከባድ ሆኖብኝ በመኖርና ለመኖር ስሳቀቅ ያሳለፍኩት ወቅት ነበር። ምናልባት ልጄ ይህን የማደርገው ሀብትን ለማካበት ሳይሆን እኔ ያየሁትን ጨለማ አንተ እንዳታይ ነው። ይገርማል ልጄ 2018 ዓ.ም በኢራን እስራኤል አሜሪካ ጦርነት በሆርሙዝ ሰረጥ ተዘግቶ የኑሮ ውድነቱ የተፈተነበት ወቅት ነበር። አደራ ልጄ የኢትዮጵያን ታሪክ ቃና እንዳይጠፋ ታገል፣ ኢትዮጵያን እንዳትተዋት። ፍጹም ክፍሌ ይላል እና አንድ ከዚህ በፊት ያነበብኩት ግን የጠፋኝ ፈልጌ ማለት ባነበው ደስ ይለኝ ነበር። በዚሁ ሰዓት በዚሁ ዕለት ሚስቴ ተገላገለች እና የልጄንም ስም ኢትዮሪክ አልኩት የሚል ሌላም አንድ ኮሜንት ነበር። ብቻ ብዙ ኮሜንቶች አሉ። የተወሰኑትን ለመመረጥ ሞክሬ ነው። እንዴት አያችሁት? ቀጣይ ይሰራል። ቴዲ አፍሮ አልበም ውስጥ ጸዴ ኮሜንቶች ፓርት 3። ለዚህ ምርጥ አልበም ማስታወሻ ስል ሁለተኛ ልጄን ሴት ከወለድኩኝ ኢትዮሪካ ብዬ ላወጣላት ቃል ገባሁ። ግጥምን አንተ ጻፋት፣
ታሪክን አንተ ተርካት፣ ቅላጼንም አንተው ቀልጻት። በቃ ዘፈንን አንተ ዝፈናት። እኔ የምመኝልህ የምትፈልጋትን ኢትዮጵያ ሳታያት እንዳትሞት ብቻ ነው። የንጉሴ ቴዲ አፍሮ አልበም ከራሱ ዩቲዩብ ላይ በፍጥነት ወደ ፋርማሲ ገብቶ እንዲሸጥ ከዘረኝነት የነጻ ነው የአዲስ አበባ ልጆች ወስነናል። 8ኛው ቀን 8ኛው ወር 2018 ዓ.ም። እኔ ይሄን ሙዚቃ ለመስማት ዲማ በረሃ ላይ ነበርኩ። ወርቅ ስራ ትቼ ሙዚቃውን ለማውረድ ሞተር ኮንትራት 3000 ብር ከፍዬ ኢንተርኔት ወዳለበት ቦታ ሄጄን የጻፍኩላችሁ። እናም 2050 ላይ ያላችሁ ሰዎች ሙዚቃውን ጋብዣችኋለሁ። ሰላም ለሀገራችን። ቀጣይ እንዲሰራ የምትፈልጉ ከሆነ ጻፉልኝ። ፒስ አውት። ከቴዲ አፍሮ አልበም ኮሜንቶች ውስጥ ፓርት 2 የታዋቂ ሰዎችንና አንዳንድ ደስ የሚሉ ኮሜንቶችን አነብላችኋለሁ። አካውንቴ ደግሞ እዚህ ፓርት 1 የፖስት ኮሜንት ጋይድላይንስ ብሎ ስላስቀምጥብኝ ኮፒ ሊንክ ማድረግ እንዳይረሳ። በቃላቶች ቅድስና ቃላቶች የሰነፉብኝ ከነፍስ የወጣ የከበረ ጣዕመ ዜማ ድንቅ ኃያል ዘመኑን የዋጁ ንጹህ ቃላት አንድ ሀገር አንድ እናት አንድ ኢትዮጵያ። ጋዜጠኛ መቅደስ ደበሳይ። 8ቱንም ሙዚቃውን በሙሉ እኩል ኦንላይን ሆኖ የተከታተለ አንደኛው እኔ ነኝ። ቴዲ እወድሃለሁ፣ ምርጥ ስራ ነው፣ በርታለን ጀግናችን። ዩቲናስ። ዘመንን ሁሉ ስለ አንድነት ኢትዮጵያ አፍሪካ እንዴት ደስ ይላል። እናመሰግናለን ቴዶ። ናቲማ። ማርያምን እምሰራበት ቦታ ብዙም ለስልክ ፍሪደም የለውም እና የቴዲ ሙዚቃ ለመስማት አሞኛል ብዬ ቀረሁ። ኡፍ እንኳንም ቀረሁ ይላል ደግሞ ሌላኛው። ይህ መልክ ለልጄ ይሁን። ልጄ ብሩክ ስማኝ፣ ይህ ዘፈን ሲለቀቅ የ1 ዓመት ልደትን ሃፒ በርዝደይ የሚለውን ሙዚቃ ተከፍቶ እያከበርንልህ ነበር። ነገር ግን በዛኑ ቀን ማለትም በ8ኛው ወር 2018 ዓ.ም ከቀኑ 8 ሰዓት ላይ የሙዚቃው ንጉስ እየተባለ የሚጠራው ሙዚቀኛ ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ አዲስ የሙዚቃ አልበም ለቀቀ። ታዲያማ እኔ አባትህ ሃፒ በርዝደይ የሚለውን ሙዚቃ በቴዲ አዲሱ ዘፈን እንዲቀየር አድርጌ እስከ ሌሊቱ 8 ሰዓት ድረስ ልደትህ ሲከበር ያደረ መሆኑን ለታሪክ ይቀመጥ ይላል። ማርያምን ዛሬ ከእስር ቤት ነው የወጣሁት። ይሄን የመሰለ አልበም በማዳመጤ እድለኛ ነኝ ይላል። ፓርት 3 እንዲቀጥል የምትፈልጉ ከሆነ ፓርት 3 እያላችሁ ጻፉልኝ። ይመቻችሁ። ወዳችኋለሁ። ፒስ